ላገባ ነው ያዳ አይገባም ምንም በቃ አያይም አሁንም ድረስ አያይም ምንም እርግዝና ብሎ ነገር የለም ትዳር ብሎ ነገር የለም ሰላም ያዳ ፋሚሊዎች እንዴት ናችሁ የኔም ፋሚሊዎች እንደምን አላችሁ እንደምን ሰነበታችሁ እኔ በጣም ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ስራ ምናምን አማን ነው እንግዲህ ዛሬ በያዳ ቤት መጥቻለሁ እሱ አያውቅም በሱ ቤት እንደመጣው እና ምን ልላችሁ ፈልጌ ነው ፋሚሊዎቻችን ዛሬ ያዳ እንግዲህ እሱ ባለፈው የሰራኝን ነገር አይታችኋል ምናምን አይደል እሱ ለሱ ቀልድ ሊሆን ይችላል ለኔ ግን ቀልድ አይደለም የምር በጣም ነው የደበረኝ በጣም ማለት ነው ከመላችሁና ከመታስቡት በላይ እና በቃ እሱ ቀልድ ነው እያሰበ ያለው እኔ ግን እንደዚህ አይነት ነገር አልወድም ቀልድ ነው ብሎ ሊያስብ ይችላል ግን እኔ ጋር ያለው ነገር ብቻ አሁን ምን እንደምላችሁ ታውቃላችሁ እሱን ምን ልበለው እሺ ምን ላርገው እኔ ባለፈው እንደዛ ከፍቶኝማ አይቀርም ስለዚህ ዛሬ በሱ ቤት መጥቻለሁ አያውቅም ግን ምን ላርገው መሰላችሁ ዛሬ ፋዘሬ ባል ሊያመጣልኝ ነው ቤተሰቦቼ በቃ ባል ሊያገናኙኝ በቃ ሊያመጡልኝ ነው እና እስቲ የሱን ነገር እናያለን ባል ይዘውልኝ መተዋልና ላገባ ነው ሌላው ነው ስለዚህ ምን ታስባላችሁ ላግባ ወይስ ይቅርብኝ ቤተሰቦቼ ያመጡልኝ ይሻለኛል ወይስ እንዴት ነው ፍቅረኛ አለኝ ምናምን አይደለም የምለው በቃ ላገባ ነው ቤተሰቦቼ ያመጡተውልኛል ምናምን ነገር ነው የምለው እና ሌላ ደግሞ በቃ ይሄ ነው የሱን ሪአክሽን ደግሞ አብረን ያለን ቤቴ ጋር ነኝ አሁን ቤት በር ላይና ብዬ ጠርቼዋለሁ እስከሚመጣ ቆይቶብኛል አሁን ራሱ ረጅም ሰዓት ሆነኛል ከቆምኩኝ እዚህ ጋር እስቲ አብረን ያለን እኔ እንደዛ አልቅሼ አልቀርም እንበይማ ፈሶ አይቀርም ስለዚህ ፋሚሊዎቼ አደራ ብቻ እናንተ ደግሞ እንትን ሰብስክራይብ ምናምን ያደረጋችሁ አበረታቱን ሰፖርት ምናምን ያደረጋችሁ ጠብቁን እኛም በአዲስ ስራዎችን እንመጣላችኋለን በቃ ቆንጆ ነገር ይዘንላችሁ እንመጣለን እና አሁን ይመጣል እንጠብቀው በትግስት በር ላይ ነኝ ያለሁት ብቻ ፋዘሬ ወጥቶ ብቻ ዛሬ እንዳልደበደብ ግን በቃ ላገባ ነው ደግሞ ምን ታስባላችሁ ምን ይሰማዋል እሱ በቃ እንዴት ነው የሚሆነው ሪአክሽኑ ምናምን በቃ አብረን ምናየው ይሆናል እኔ ራሱ እንደው እንትን ይሆንብኛል ሌው እኔ ብቻ አልቀሽ ያልቀር እሱንም አናድደዋለሁ ስለዚህ ፋሚሊዎቼ በቃ አሁን እንጠብቀው ከየት እንደሚመጣ ራሱ በስማም በጣም ቆየ እኔ እዚህ ፀሐይ ጠፈጠፈኝ እኮ ሰዓት ራሱ 5 ሰዓት ሊሆን ነው ስለዚህ ፋሚሊ እና እንዴት ነው ግን ቪዲዮአችን ምናምን ወደዳችሁት ተመቻችሁ የባለፈውስ ቪዲዮ እንዴት ነው ወደዳችሁት ኮሜንት ምናምን አይተናል ቆንጆ ኮሜንት ነው የምትጽፉት በጣም እናመሰግናለን ምንም እንትን የለው በቃ እውነት እንወዳችኋለን ፋሚሊ በጣም ከመላችሁ በላይ ማለት ነው ተመችኛላችሁ ሰብስክራይብ አድርጉ እና እንጠብቀው አሁን በቃ አስብሹዬ ገላዬዋ ሳልመሻርና አንቺዬዋ ጠዋት በማለዳ ገላዬዋ ካፋፎታና ገላዬዋ ዛፍ በተራገበ ገላዬዋ በንፋስ ሰንጋሉ ገላዬዋ ሲባዘት ይውላል አንቺዬዋ አይኔ መጣሽ ብሎ ገላዬዋ ገላዋ ልጅት ገላዋ መማንቺዬዋ እመጣል በተስማሚ ልጅ ግን ቆየኮ በጣም ምን ይሻላል ቆየብኝ በጣም እንግዲህ የጠበኩት ነው አሁንም በጣም ቆየብኝ ግን ምን እንደሆነ አላቅም ፋሚሊዎች እንደሚልኝ አላቅም ፈርቻለሁ ብቻ መጣ
እንግዲህ አብራችሁ ተመልከቱሽ። ምንም ቁጭ ብላችሁ እዩ። እናንተን መጣ ያዳ እንዴና ወይ እንዴና እንግዲህ ዛሬ ሰላም በላችሁ እስቲ። እንዴት ናችሁ? ሰላም በላችሁ ፋሚሊዎቻችን። ሰላም ፋሚሊዎች ደህና ናችሁ? ምን አሰብሽ ደግሞ ዛሬ? ኧረ ምንም አላሰብኩም። የሆነ ነገር ልነግርህ ብዬ። አንቺ ካሜራ ይዘሽ መጣሽ? አዎ እኔ በተለይ አንተ ብቻ ነው ሁሌ ይዘህ የምትመጣው። እንዴት ነህ? ቆየህ እኮ። እሺ ቁርስ እየበላሁ በሶ በጥብጬ ምናምን የጠጣሁት። እኔ ፀሐይ ላይ እሰጣለሁ፣ አንተ እዛ ትጠጣለህ በሶ። እሱ ዝም ብሎኝ እኮ ነው። አይዞህ እናገዛም እንዴ? ምን አገዛም ስቶፍ ግዢልኝ። ችግር የለውም። ለአንተ ማልሆነ ነገር የለም ታውቃለህ። ዳንሽ እንዴት ነሽ? አለልሽ። ምንድን ነው ዛሬ ቪዲዮ ለስራ ብዬ የምን ምንም የሆነ ነገር ልነግርህ ብዬ። ምንም ታዲያ ዝም አትናገሪም? እዚህ ድረስ መምጣት ግዴታ ነበረብኝ እና ታዲያ ዝም ብለሽ አትነግሪኝ ማለት ዝም ብለሽ አትነግሪኝ? እኔ መናገር ያለብኝ ለፋሚሊዎች መናገር ስላለብኝ ለአንተ መናገር ስላለብኝ እኩል ልንገራችሁ ብዬ ነው። ምንድን ነው? ሳቅ በደንብ። ኧረ አሁን አዲስ ነገር ልትሰማ ስለሆነ በደንብ ሳቅ። ትንሽ ማውራት ምንድን ነው የምሰማው? ምንድን ነው? ሆድን ይቆረጥ እስቲ ትንሽ። ለወሬ ነው ሆድ የሚቆርጥ? ያምሻል እንዴ? አትንገሪኝ ስትፈልጊ። አትፈልግም? አዎ እውነት አትፈልግም? አትንገሪኝ። እሺ እኔ አይገባኝም። ፋሚሊ ተመካከራችሁ ነው? ምንድን ሰርፕራይዝ ነው እንደው ላንተ ትልቅ ሰርፕራይዝ። አሁን ተናገሪ። እንደዛችልሽ አቀራሽ ደግሞ አምሮብሃል። አትመካኪ። ተይ አምሮብሃል ደግሞ እግዚአብሔር። እሰይ የኔ አበባ አትነካኪኝ። መብትህ እንደ መነካካት እንደ ደግሞ እንደ መብትህ እኮ ነው መነካካት። በእናትህ ዝም ብለህ ማንም መብትህ ሰጠሽ? ይሄ እኮ የነኩ በቃ አትነካኪኝ። ምን ይፈልግሽ ዛሬ? አመዳ አትፍራኝ። ለምን ፈራኝ? አረ አትጩ። ደግሞ ቤት እንዳታስወጣ እዚህ ሰው ደግሞ እንደ አትጩ። በሬ ላይ መተህ ነው እዚህ የምትጮኸው እኮ ነው። ቁጭ አላሰል ልብሴ ቆሸሸ። በእናትሽ ሲያስጠላ። ይህ በእግዚአብሔር እናማ ያዳይ ያዳ እሳቱ እሺ ይቀመጥ። ምንድን ነው? ኧረ በእናትህ እንደዚህ አትይኝ። በእናትህ እኔ ልነግርህ ነው ለራሴ። በጣም በቃ ቆርጦኝ እኮ ነው እውነት። ሌሊት እያሰብኩት ነው ያደርኩት። አልቀመጥም። እኔ ተቀምጬ አልነግርህም። ሀሳብሽን እንዳትቀይሪ ነው። ምንም ሀሳብ የምቀየርበት ነገር ስለሌለ። አልናፍኩሽ እንዴ? እንዴት ሰላም አልኩህ እንዴ? ዋይ ሰላም አልኩህ እኮ። ያው ከዚህ በኋላ ናፈከኝ የሚባል ነገር ይኖራል ብለህ ታስባለህ? በደምብ ተደሳሰት። ምን ረብትለፍልሽ? ኧረ አልለፈለፍኩም በእናትህ። ምንም ትጃጃል። ስሙ አልናፍኩሽም? አይ ምን ልበልሽ? እሺ ምን ልበልሽ? አልናፈኩሽ ነበር? ኧረ ጥሩ ናፍቀኸኛል። ኧረ ታዲያ ምን አልናፈኩሽም የምትለው እንዴ? አስር አልናፈኩሽም አስር በቃ ዛሬ ስሚ። ኧረ በእናትህ ማርያም በል አስር አይ አታጃጅለኝ በእናትህ በቃ። እኔ የምጃጃልበት ሰዓት አይደለም አሁን። ለምን ሳልጃጃልማ? የምን መጃጃል ነው ያምሻል እንዴ? ተጃጃልክ አንተ በጣም። ግን ሰላም አልካቸው በደምብ? አዎ አልኳቸው። ውድ ጓደኛዬን
ውድ ጓደኛ ኪያስ ውድ እህቴ አምሮብሻል ዛሬ። አመሰግናለሁ። ሁሌ እንዳማረብኝ ነው። እንደዚህ በእናትህ ለምን አታሽኮርመመኝ? ለምን ትሽኮርመኝ? ኧረ ምንም አውቃ እንዳልነግርህ ታረቅ ነው። ማን እንደማትነግሪኝ? ምን? አይ ሀሳቤን ታስቀይረኝ ነው እንዴ? ኧረ ምንም በቃ ሳገኘ እየፈጠነ ተቀየርኩኝ። ኧረ ምንም ምን ልትይ ነው? አይ ይነገረው ወይስ ይቅርበት? ያረዳል። አነካከኝ። አልፈልግም። እዚህ ጋር ተቀምጬ ላውራክ እንደው። እሺ እና ምንድነው እንደዚህ እንትን? እሺ ምንድነው ነገር ይችላል? ከምን እሺ እንጃኒ ምን አውቃለሁ እንዴ ስትመጣ ቶሎ ረሳሁት። ምን እኔ ምን አውቃለሁ? ካንቲ ወደ ራስሽ ተመለሽ። ስማ ወደ ራስሽ ቀልብሽን ሰብስቢ። ያብሻል እንዴ? አያመኝም። ሰማኝ አሁን በቃ እውነት በቃ ቀልድ ነው። ምን አገርክ ነገር አለኝ። ቤተሰብ ባል አምጥቶልኛልና ላገባ ነው። የምን ባል ማለት ባል ነው? አባቴ ያመጣልኝ ፋዘር ባል። ዝም ብሎ እንዲባል የሚመጣው? አይ ዝም ብሎ ሳይሆን በቃ ያው አመጡልኝ። እንግዲህ ከቤተሰብ መቼም እኔ እንትን አልልማ። ምንም ተው። ይሄ እኮ ቀጥተኛ አማርኛ እኮ ነው ያዳ እንጂ ህፃን የሆነ ቀልድሽ እዛው። አይ ቀልድ መስሎሃል አባት? እኔ ቀልድ አይደለም። አሁንም ልንገር ብዬ ነው ጸጥ ከምልህ። ምን ስለ እዚህ አይደለም ደግሞ ማገባው ሌላ ቦታ ነውና ልንገር ብዬ ነው ደግሞ እንዳትቀር ሰርጌ ላይ። ምንድነው? እንዴት የምሬን ደስ አላለም እንዴ? እኔ በማግባቴ ምንድነው ታየኝ? ባላ ምንም ትጃጃጅል አሁን የጠራሽኝ አቻኩልሽ ተናገርና እኮ የነገርኩህ እኮ አቻኩ እየጠራኩ ለዚህ ነው በቃ እውነት ይሄ ልነግርህ ነው። ማርያምን አቻኩ እየጠራኩ ደስ ይላል። ደስ አይልም ግን? ደስ አለሽ አንቺ? እንዴ ቤተሰብ እስካመጣልኝ ድረስ ያው የማግባት ግዴታ አለብኝ። እኔ ደግሞ ቤተሰብ ያመጣልኝ ነው የማገባው። ማለት ቆይ ደስተኛ ነሽ ነው? አዎ ደስተኛ ነሽ? እግዚአብሔር እውነት አንቺ ደስተኛ ነሽ? ምን አንተ ደስተኛ አይደለም? ስለኔ አይደለም አንቺ ደስተኛ ነሽ? እኔማ ደስተኛ ነኝ። እንዴት ነው ደስተኛ ማለት ነው? ላገባ እኮ ነው ታዲያ። ሰው ሊያገባ ሲል ደስተኛ አይሆንም እንዴ? ያዳ ኧረ እያወራኸኝ ይቀመጥ እዚህ ጋር ነይ ብላ። አይ እዚህ ጋር ቀመጥ። አሁን እንደዚህ አይነት ነገር አያስፈልግም። እኔ ባለ ትዳር ልሆን ስለሆነ እንገር ብዬ ነው። ዝም ብሎ እንዴት ትዳር የሚባለው ጅላ አንቺ እንደዚህ ይሄ ቀልድ ከሆነ እግዚአብሔር ንቃ አይደለም ዋይ እንዴ ፋዘር ምን ዝም ብሎ እንደሚያመጣው ወንድ ባል ነው ቀኔ ባላል እንደዚህ ምንድነው ያመጣልኝ ነው ያዳኔ እኮ ቀልድ አይደለም። ማርያምን እንደዚህ ቀልድ አለ እንዴ? ደስ አይደለም እንዴ? ደስ ብሎኛል። ተለወጥክ ባንዲ። ታዲያ ይሰከ ነበር ቀደም። ታዲያ እስካሁን ደስተኛ ነበር እንዴ? ታዲያ ምን እንኳን አይ እንትን እያልክ ነው ብዬ ነው። እሺ እና ታዲያ አሁን መቼም አንተ ነህ ቪሎና አስመርጥልኝ። ምን ሆነክ ነው?
ፕራንክ ምናምን ኧረ በእናትህ ያድራኔ እንዳንተ አይደለም ይኸውልህ እንዳንተ ቀልድ ምናምን አልቀልድም ማግባት አለ እንዴ ታዲያ እውነት ቀልድ ምናምን አልቀልድም እኔ ቀልድ ሰዓት አይደለም አንተ ቀልድ ምናምን የምትቀልደው ደግሞ ምንድነው ዝም ብለሽ ልታገቢ ነው ታዲያ እንዴው ለምን አያው ቤተሰቦች አውርተው እንደናን ያልፈልግም አትይም እንዴ ታዲያ ለምን እንዳልፈልግም እመለው ቤተሰቦች ካመጡልኝ አልፈልግም ለምን እነሱን አስከፋችሁ የድሮ ባህል አልቀረም እንዴ ዝም ብሎ አምጡ አግቢ በእናት በአባት አግቢ እኛ ቤት አልቀረ እጂ አምሻ እንዴ የምሬን ነው ያዳ እንዴ ቤተሰብ ሆኖ እኮ መቀበል ያለብሽና የሌለብሽ ነገር አለ እኮ ግን ማለት በቃ እና ዝም ከመል አይሻልም ነገርኩህ እኮ ሰጠልለ ነበር እኮ ነው ግን ፋሚሊዎችንም አማከርኳቸውና በቃ ንገሪ ምናምን ሲሉ ነገርኩህ ደግሞ በእኔ እንትን ልትደሰት ነው እንጂ የሚገባው እንዴ የምሬ ነው ስለዚህ ልታገቢ ነው ምን ትላለህ እንጨፋ እኔም በፊት ለስተይ ምን ነው አራኝ እንጂ ንገራቸው ለፋሚሊዎች እናት ፈቀደች ፈቀደች አሪፍ በቃ አሪፍ ተጋቡ ብዙ ተባዙ ብሏል ሲጀመር ፈጣሪ እኮ ስኑ መለህኩ ምድሪቱንም ሙሉ አይደለም የሚለው ቃሉ እና ምን ተሰማገ አግቢ አልኩሽ አረ አግባ አይኔ እኮ ላማክር ብዬ ነው ጓደኛዬም አይደለ እኮ አግቢ ወንድሜም አይደለ እኮ አግቢ እርግጠኛ ነህ እንግዲህ እንደዚህ አይነት የምን ቀልድ ነው የምትለው በእናትህ አንተ እኮ ነው ሁሌ እኮ መቀልደው እኔ እንደዚህ አይነት ቀልድ አልቀልድም በቃ እንዴ አታስጮኝ ደግሞ በጣም ነርቨስ አታርገኝ እዚህ ቤት እንዳይወጡብኝና እዚህ ደግሞ አንተንም አይተውክ ሰርጉንም እንዳይተውት እና በቃ ደግሞ ነቃ ለምንድን ነው አዎ መጣለ ደስ ይለኛል እውነት ሲጀመር የሱ ሚዜ ራሱ ብትሆን ደስ ይለኛል የባሌ ሚዜ ብትሆን ደስ ይለኛል የታውቃለሁ ነኝ አስተዋውቃቸዋለሁ ምን አገባኝ እሱ ሚዜ መሆን አስተዋውቃቸዋለሁ እውነት ለምን አይሞት ምን አገባኝ ለምንድን ነው እንዴ ባሌ እኮ ነው አንተ ለምን ብትናገረው እንዴ እረፍ በቃ እረፍ እንደዚህ አይነት ነገር እረፍ እኔም አልፈልግም አታውቂውማ እንዴ ባሌ ነው አውቃለሁ እናወራለን የታውቂዋለሽ እንተዋወቃለን ቤተሰብ ካመጣልኝ እንግዲህ እነሱ አወቁት ማለት እኔም አወቁት ማለት ነው ስለዚህ ቆይታችኋል አያ እንደዛ ነገር አልነገርኩህም እንጂ እስከዛሬ እና በቃ ጥሩ በሰራለከም ጋር ብሉኛ ኮታዳ ምን ኮታዳ ነው በቃ ተሰላት መስለም እሺ ተሰላት መስለም ማርያምን አረ ተማይ መማል ጥሩ አይደለም ነው ደስ የማይለኝ ደስ አላለህ እንደው ማግቢ እንዴ ብቸኝነት እንትን ከሚጎዳሽ አዎ ብቸኝነትማ በጣም ከባድ ነው እንደኔ አግብተሽ መገላገል ይሻላል አዎ አገባል ከሷ ጋር ቆየን ቀን ጨርሰናል ምን ገባ ነው በቃ ከማን ጋር አንተ ማሁን ልታገባ ነው ምን ታዲያ አረ ዋው እሺ ለምን አንድ ቀን አናረገውም ታዲያ ሰርጋችን ይቀር የኔና እሷንማ ልዩ ቀን ነው ማድረግ ፈልገው ለሷ የተለየ ቀን ነው መሆን አለበት አልቀረብህም በእናት ማለት በቃ አልቀረብህም ነው ደስ ብሎኛል አግቢ መስፈልገው ነገር ንገሪኝ እኛም እየጨረስን ነው ባክሽን እንድነግርሽ እያሰብኩ ነበር ግን ቀንጫሽ ቀደምኩት ግን እኔ ደስ ያገ እኔማ ሁሉም ነገር ጨራርሽ ምናምን እንገርሽ እርግጠኛ ነኝ እኔም ጨራርሻለሁ እኔ ስለጨራረስኩ ነው ነገርኩ በቃ እና የሚያስፈልግ ነገር አዋሪኝ ምናምን እኔ ማገባለሁ በዚህ ወር ውስጥ ምናምን ብለናል እስቲ እሱ ፈቀደ ያርግልህ ላይፍ እንደዚህ ነች ባክሽ ምን ይሻላል ባለፈው ታውቀሻት የለ አዎ
ታምሩ ደግሞ እና አሁን እሷም እንዳገባት ፈለገች ማለት ነው። የሆነ ነገርም ሳይኖር አይቀርም። ማን ያውቃል? ጥሩን አንጠብቃለን። የኔ አባት እና ያው አቻኩዬ ጠራኩ። ለዚህ ነው እንግዲህ እንኳን ደስ አለኝ። አንቺ እንኳን ደስ አለሽ። ብቻ ደስ ይላል። የኔ ውደት አመሰግናለሁ። እህቴዋ ወዬ ወንድሜዋ እየመጣ ነው መሰለኝ። ኧረ በእናትህ እኔ ጋር እየመጣ ነው። ኧረ በእናትህ ጭራሽ ለዛ ነው የምታገባት? አረገዘች እና ግዴታ ማግባት አለብኝ። ደስ ይላል። እየቀለድክ ነው ወይስ የምርህን ነው? የምቀል አይ ባለፈው ሳገኛት እርጉዝ ነበረች ማለት ነው? እንደዛ ነገር ነው። ትናንትና ነው ያወቅነው እኛ እራሱ። ትናንት ለዛ ነው የጠፋኸው ታዲያ ሳትደውልልኝ ምናምን። ደስ ይላል። አይሁ ለማንኛውም ፋሚሊዎች እሷም ልታገባ ነው እኔም ላገባ ነው። እንግዲህ ምንም ማድረግ አይቻልም። ምን የኔ ማግባት አይዋጥልሽማ? አረ ወይኔ አረ ተወጥልኛል በጣም እኔም ላገባ አይደል እንዴ እኮ ታዲያ ለዛም በቃ እኔም ይዘውለታለሁ እሱም ይዘውልኛል። ያንቺ ደስ ይለኛል ሆነስ ደስ ይላል። አዋሪውና ምናምን ታታውቂኛለሽ። ስለዚህ ቤት መተሻለ አታያትም? አሁን ነው እንጃ መተሻታያትም? አረ አይ አሁን የሰርግ እንትን አይደለ ማዘጋጃጁ ነገሮች ምናምን ስላሉ ሴት ስትል እርጉዝ ኮንሽ ታዲያ መተሽ እኮ አንድ ቀን አያታለሁ። የወንድሜ ሚስት ምናምን ብለሽ ማየት አለብሽ እንደ ሴት። አንድ ቀን አያታለሁ አንድ ቀን አያታለሁ። ችግር የለም እመጣለሁ በዚህ ዊክ እንዴ። ምንድነው ዊክ ምናምን እኔን ቀጠሮ ምናምን እንዴ ነገ ምን እመጣለሁ። ችግር የለም ነገ ምንድነው ሰኞ ነው። ክርስትና እናት አንቺ እናስብ ነው አስበር በእናትህ ፋሚሊዎች እንግዲህ ላገባ ነው። እሱም ሊያገባ ነው እኔም ላገባ ነው። ስለዚህ ምን አሰብክ? ይመችሽ በቃ ሊድ ትመችኛለሽ። ትናፍቀኛለህ ደግሞ ትናፍቀኛለህ። ምን አትጥፋ። ቻው በል አንዴ ላዋራቸው። ምንም እርግዝና ብሎ ነገር የለም። ትዳር ብሎ ነገር የለም። ምነው የለም። ግን አመዳም ልታገባ ነው። እንግዲህ ፋሚሊዎች ሰላም መሰለኝ እንዴ እሱ እውነት ምን ነገረኝ እንዴ? ምንድነው የምሩ ነው? እኔ እኮ ፕራንክ ነበር ያሰብኩት፣ ግን የሱ ነገር አልገባኝም። ላገባ ነው አለኝ። የምሩ ነው? እኔ ግራ ገባኝ እንዴ አስደነገጠኝ እኮ። ምን እንደምላችሁ አላውቅም። እኔ ራሴ ደነገጥኩኝ፣ ደንግጫለሁ። ወይኔ እውነት የሰው ልጅ ግን ለምንድን ነው የማይገባው? ያዳ አይገባውም ምንም በቃ አያይም። አሁንም ድረስ አያይም። አሁንም ድረስ እያልኩት ነው። በቃ ምንም የሚገባው ነገር የለም። እኔ እኮ ከልቤ እኮ ነው የማወራው እኮ። እሱ ግን በቃ ሁሉ ነገር ቀልድ ነው የሚመስለው። የኔ ነገር ቀልድ ነው የሚመስለው። አያምንም ምንም። ለምንድን ነው ላያየኝ የቻለው? ፊት ለፊት ያለውን ነገር አያይም። የምሩን ነው ላገባ ብሎኝ ነው የሄደው። አላቀም ሊደብረኝ ነው ማለት ነው ድጋሚ። ብቻ ፋሚሊ እኔ ራሴ ባመጣሁት ቀልድ ፕራንክ ነው ብዬ ነበር ልሰራ ያሰብኩት፣ ግን ያው እውነቱን ነገረኛ። እኔ አላቀም ምንድነው እኔ ሳልሰማ ብቻ ምን እንደምላችሁ አላቀም። ሰብስክራይብ ማድረግ እንዳረሱ አሁንም ድረስ ኮሜንት ምናምን በቃ ሼር ኮፒ ሊንክ ምናምን ማድረግ እንዳረሱ አመሰግናለሁ። ያዝንብሽም ልቤ ምን ውስጤ ቢከፋው ግን አይቆርጥልኝም። አየዬ ዛሬም ወድሻለሁ ቢያዝንብሽም ልቤ